ስጋት የሚባል የለብኝም የጸጥታ ስጋት ሁሉም ነገር አልጋ ባልጋ ሆኖልኛል ምንም ችግር የለም እያለ ነው የሚገኘው ተመልካቾች እነዚህና ሌሎች ጉዳዮች እናነሳለን ትላንት በሱዳን የተመታው የኢትዮጵያ ድሮን በተመለከተም እነግራችኋለን በአማራ ክልል የበርካታ ኢትዮጵያውያን ህይወት እየተቀጠፈ ነው የብልጽግና ጦር በአማራ ክልል እየተቀጠፈ ነው ሶሻል ሚዲያ በሙሉ ስለዛ ነው የሚያወራው የኢትዮጵያ መንግስት ግን ብልጽግና ሚዲያዎች በሙሉ ስለ ምርጫና ምርጫ ብቻ ነው ትኩረት አድርጎ እየሰሩ ያሉት እነግራችኋለን ዩቲዩብ ላይ ያላችሁ ሰብስክራይብ አድርጉ እንግዶች ሆናችሁ ዩቲዩብ ቻናላችን ላይ ሰብስክራይብ አድርጉ ሌሎች ጋር እንዲዳረስ ማለት ነው ላይክ ማድረግ አትርሱ ላይክ ስታደርጉት የበለጠ ሚዲያው ወደ ሌላ እንዲዳረስ አልጎሪዝም የዩቲዩብ አልጎሪዝም እንትን ያደርጋል ሪኮመንድ ያደርጋል ተረፈ ሚዲያችሁን ደግፉ ተመልካቾች ወደ የመጀመሪያ አጀንዳችን እናደርገው የምርጫ የገጽታ ጭንቀት ነው የኢትዮጵያ ምርጫ አንደኛ ገጽታው ተበላሽቷል ዴድ ኦን አራይቫል ነው አሸናፊው ይታወቃል አሸናፊው አብይ አህመድ አሊ የሚመራው ብልጽግና ነው የማይታወቀው ግን የኢትዮጵያ ዕጣ ፈንታ ከምርጫ በኋላ የሚኖረው የኢትዮጵያ ዕጣ ፈንታ ነው አስቸጋሪው የሚለው የሁሉም የዓለም አቀፍ ሚዲያ ትንታኔ ነው በአማራ ክልል ጦርነቱ እየተባባሰ ነው ዛሬ አልተረጋገጠም እንጂ የትኞቹ ነው ህይወታቸው የተቀጠፈ የሚለው አልተረጋገጠም እንጂ በአማራ ክልል እየተደረገ ያለው ውጊያ የ53ኛ ክፍለ ጦር ከፍተኛ አዛዦቹ ዛሬ ሞቷል እየተባለ ነው በጦርነቱ ዛሬ አደጋ ገጥሟቸዋል እየተባለ ነው ስለዚህ ጉዳይ ብልጽግና ምንም አይልም በወሎ በጎንደር በሸዋ በጎጃም በሁሉ መንገድ ተዘጋግቷል የክልሉ የአማራ ክልል ብልጽግና የጸጥታ ቢሮ ኃላፊ ግን የተዘጋ መንገድ የለም ፋኖ አማራ ክልልን የመዝጋት አቅም የለውም የኛ ጸጥታ ኃይሎች መንገዶችን በሙሉ አስተማማኝ ደረጃ እየተቆጣጠሩት ነው በመላ የአማራ ክልል ብልጽግና የሚያዘጋጀውን የምርጫ ጉዳይ በተገቢው ለማስተናገድ ዝግጁ ነን ሙሉ አቅም አለን እያሉ ነው እነሱ እንደዛ ይበሉ እንጂ መሬት ላይ ያለው ሪያሊቲ እንደዛ አይደለም የመከላከያ ጦር እያለቀ ነው ማለቅ ምን ማለት ነው የኢትዮጵያ ልጆች ናቸው ኢምፖርት የተደረገው ከቻይና ወይ ከኢንዶኔዥያ ምናምን የመጡ አይደሉም እነዚህ የኢትዮጵያ ልጆች ናቸው በተሳሳተ ስሌት እኔ በየአመቱ 1 ሚሊዮን ጦር እኮ ማበርከት ይችላል ዝም ብዬ ምርጫ ማካሄናውን ይችላል ምንም ማድረግ አልችልም ያለ ኦፒዲኦ የሚያደርገው አማራ ክልልና ኦሮሚያ ክልል የተወሰነ ዛሬ 15 ደቂቃ ልዩ ሁኔታ እነግራችኋለሁ እስቲ ምንድነው እየሆነ ያለው ብልጽግና የሚያወራው ሌላ ነው መሬት ላይ ያለው ሪያሊቲ በጎንደር በጎጃም የነበረው ከዛ ነው ብርሃኑ ጁላ የሚለው ሌላ ነው የብልጽግና ሚዲያዎች የሚሉት ዝም ብላችሁ ወደ ምርጫ ግቡ ነው አሁን መልካም ዜና ቀጥለን መልካም ዜና ሁለት መልካም ዜና በተለይ ለኦሮሞ ተወላጆች መልካም ዜና ላሰማችሁ እዚህ ላይ ቀጥለን ማሳያችሁ ቪዲዮ እናቶች አሉ ህፃናት ይዘው ትንንሽ ህፃናት ይዘው ተሸክመው እስር ቤት የነበሩ ሲማቅቁ የነበሩ ፍርድ ቤት የማይወሰዱ ፍትህ የማያያቸው የፍርድ ቤት ደጅ አይተው የማያውቁ ተጠይቀው የማያውቁ ለምን እንደታሰሩ ያልተነገራቸው በርካታ የኦሮሞ ወጣቶች በየቦታው ታስረው እንዳሉ ከዚህ በፊት በርካታ ፖለቲከኞች እነ ጃዋር መሐመድ ጭምር በኦሮሚያ ከ100,000 በላይ እስረኛ አለ ብሎ ሲነግረን ነበር ዝም ብሎ በየቦታው ካምፑ እስር ቤት ነው አሁን ትላንት በሻምቡ ጀምሮ በምዕራብ ጉጂና በምስራቅ ጉጂ አሁን መንገዶች የተዘጉበት ኦሮሚያ አራቱም የወለጋ ዞኖች ዝግ ናቸው ክፍት ነው ይበለን ብልጽግና ደግሞ ክፍት አይደለም ዝግ ነው እንዴት ይሄ በደንብ አርጎ ኢንፎርስ ያደርጉታል ሌላ ጉዳይ ነው ግን ዛሬ አሁን ዝግ ነበር ዛሬ ቅዳሜ አይደል ዝግ ነው ትላንትም ዝግ ነው ጉጂ ዝግ ነው ያለው ምዕራብ ጉጂ ወደ አምቦ ጀልዱ ምናምን አካባቢ ዝግ ነው ምንም ዞር ማለት አትችልም እዛ አካባቢ ካድሬዎች ካምፑስ ነው የሚያድሩት ይሄ ብልጽግና ካድሬ የሚባለው ብልጽግና እዚህ ኃላፊ ወታደራዊ ሚሊተሪ ባራክ ውስጥ ነው የሚያድሩት ወታደራዊ ካምፑስ ነው የሚያድሩት ዋስትና ስለሌላቸው ነው ሲለቀቁ ቪዲዮ ሲለቀቅ እነዚህ ከእስር ቤት እነዚህ ምን ተብለው ነው የታሰሩት ብላችሁ ስታስቡ ኦሮሚያ ሞቱማ ኦሮሞን ኩኒ ሞቱማ ኦሮሞት ይሉታል ይሄ መንግስታችሁ የእናንተ መንግስት ነው ይሏታል እንደዚህ እንዲሁ ሰው በሙሉ እስር ቤት ነው ያስገባው የማይነገር ኦሮሚያ ውስጥ ያለው ትንንሾች ባለጊዜ መስለው የሚታዩ የምናያቸው ስክሪን ላይ ሁሉ የሚቦርቁት ምናምን ጥቂቶች ሆነው
ጠቅላላ የኦሮሞ ህዝብ በእነሱ እኛ ባለ ጊዜ እኛ ከወረን ይሄ ጥሩ እድልና እጃችን ላይ የገባው ይሄ እድል ከኛ እጅ አመለጠ ማለት በቃ ኦሮሞ ተመልሶ 200 ዓመት ወደ ስልጣን አይመጣም 100 ዓመት ከስልጣን አይመጣም አሁን ግን በጥሩ አጋጣሚ ስልጣን ላይ መተናል ይሄን አስጠብቁ የሚል አገዛዝ 4 ኪሎ አለ ቀጥለን ማሳያችሁ ለምን ታሰሩ ይሄ መንግስት የኦሮሞ መንግስት ነው ፍርድ ቤት የማያውቁ እስር ቤት ዝም ብሎ የሆነ ካምፓስ እንደታሰሩ ተጠይቆ የማያውቁ ናቸው ጥፋታቸው ወይ ፍርድ ተሰጥቷቸው 1 ዓመት 2 ዓመት ወይ በነፃ ምናምን ይባል ፍርድ ቤት በር አይቶ የማያውቁ ናቸው እነዚህ የኦሮሞ ነፃነት ጦር በአካባቢ ሄዶ እነዚህን አስፈትቶ ወደ ቤታቸው ሄዱ ብሎ ሲለቃቸው ነው ሽመልስ አብዲሳ ለምን ብሎ ነው ያሰራቸው ሽመልስ አብዲሳ የኦሮሚያ ፕሬዝዳንት ነው ሽመልስ አብዲሳ መረጃ እየወጣ ነው በነገራችን ላይ አንድ መረጃ ደርሶናል $1 ሚሊዮን ዋጋ የሚያወጣ መረጃ ሰውየው ምን ያህል መጥፎ ህይወት ላይ እንዳለና ዝም ብሎ በግልጽ ብዙ ነገሮች ሲያደርግ እንደነበር የሚያሳይ አለ ነግራቸዋለሁ ሌላ ጊዜ አሁን ዝም ብለን እንጠብቀዋለን ትንሽ እንጠብቀዋለን አብይ አህመድ ይሄን ቢያቅ ኖሮ ምን ሊያደርገው እንደሚችል እንጠብቃለን ለማንኛውም ምርጫ ያካሄድና ምን ነግራቸው ነገር አለ ሌላ ጊዜ ይሄ ሁለተኛ አይ ቲንክ ይሄ ሻምቡ የነበረው ኦፕሬሽን ነው እነዚህ የኦሮሞ ተወላጆች ሽማግሌው ሴቶቹ ወንዶች በሙሉ ከወራና ብልሽማ ኦሮሞ ጋር ግንኙነት አላቸው ተብለው የታሰሩ ናቸው ግንኙነት በምንም ሳይሆን ይሄ የእንትና ወንድምና ልጅሽ እዚህ ጋር ሄደዋል ያው ሸኔ ነው ድሮ ጁንታ ነው እንደሚባል የሸኔ እናት ነሽ የሸኔ አባት ነሽ የሸኔ ወንድም ነሽ የሸኔ ሚስት ነሽ ተብለው የታሰሩ ናቸው የሸኔ እህት ነሽ የተባሉ የታሰሩ ናቸው ወደ ጉጂ ደግሞ አለ ጉጂ ደግሞ ሰፋ ያለ ነው የጉጂም ተመልካቾች ኢትዮጵያ ገጽታ ነው በተለይ የኦሮሞ ህዝብ ገጽታ ይሄን ነው የሚመስለው ሞቱም ኦሮሞ እያለ እናንተን እንደዚህ ያደረኩላችሁ ነው እያለ ነገሌ ቦረና ሲሄድ የሚናገርለት ኦሮሞ ትዋረዳለ እኔ ከሌለው እኮ አንተ ስልጣን ላይ አትኖርም እኮ ትሞታለህ የሚለው እንዲያርጎ ነው የኦሮሞ ህዝብን የሚያሰቃየው ተመልካቾች ከዚህ ቀጥለን የከናን ትላንት አማርኛ ወቅታዊ ጉዳይ ላይ ትንሽ ጨርሰን ከወጣን በኋላ ልክ ከስቱዲዮ ከወጣን በኋላ የሰማነው መረጃ ልከውልን አላወቅነው አጋጣሚ ስቱዲዮ ገብተ ስለነበር ከናን ሹገር ፋክተሪ የሹገር ፕላንት ፋክተሪ ሱዳን በአፍሪካ ቀዳሚ ከሚባሉ የስኳር ፋብሪካዎች አንዱ ነው የከናን የሚባለው የእንግሊዞች ነበር እንግሊዞች የገነቡት 100,000 ሄክታር መሬት ላይ የተንጣለለ ፕላንትም ፋብሪካውም የስኳር አገዳ እርሻም ያለው ነው በውስጡ 4 የስኳር ፋብሪካዎች አሉት 25,000 ቶን 25,000 ምናምን ቶን በቀን ያመርታል ነው የተባለው 25,000 ኮንታል 25,000 ቶን ግን በአፍሪካ ቀዳሚ ነው ቁጥር 1 ነው ይሄንን ለማውደም የኢትዮጵያ አየር ኃይል እንደለመደው ድሮን ትላንት ምሽት አርብ ምሽት 4 ሰዓት ከምሽቱ 4 ሰዓት የኢትዮጵያ ድንበርን ጥሳ ከናን ሹገር ፋብሪካ ለመምታት የተንቀሳቀሰ የኢትዮጵያ ድሮን ግዙፉ ድሮን በሱዳን አየር ኃይል ተመቷል ይሄ ስንተኛ መሆኑ ነው በሱዳን ብልጽግና አይቁጠረው ይልማ መርዳሳ አይቁጠረው በቃ ወዲያው ገና ተቃጥሎ ሳልቅ የላኩት ቪዲዮ አለ ትላንት በትግርኛ ፕሮግራም ኢንፋክት ቀርበ ማታም ተተነው ነበር አማርኛ ፕሮግራም መጀመሪያ ስለሰራ ትግርኛ ሰበር ብለን አምጥተነው ነበር የተወሰነ ካመለ የኢትዮጵያ ሀብት የሆነው አልመዳ ጨርቃ ጨርቅ ጀግናው የኢትዮጵያ አየር ኃይል ጁንታው ልብስ ሲጠቀምበት የጁንታው ልብስ ሲያመርት የነበረው አልመዳን ጨርቃ ጨርቅ ሄዶ አፈርድም ያበላው አቃጠለው አወደመው ብሎ ሽልማት ሲሸልም የነበረ የኢትዮጵያ አየር ኃይል ነው መስፍን ኢንዱስትሪያል ኢንጂነሪንግ የጥገና ጁንታው ጥገና መኪና ምናምን ሲጠቅምበት የነበረ አወደመ እያለ ሲናገር ነበር በየቦታው ይሄድና ሃይድሮ ኤሌክትሪክ ጭምር የመታ ነው ተከዜ እኮ መቶታል ብልጽግና ተከዜ ሄዶ ኢትዮጵያ ምድር ላይ ይሄን ሁሉ ሰው ያነጋገረ የነበረ በሰው አገር ሄዶ እንግሊዞች የገነቡት በ1980 አካባቢ የኔመሬ መንግስት የካልበሽር በፊት የነበረው መንግስት ወርሶ ናሽናላይዝ አድርጎት ትልቅ ኢንቨስትመንት የነበር በሱዳን የሚታወቅ ኢንቨስትመንት ከናን ሱገር ፋብሪካን ለመደብደብ ለማውደም ሄዶ ሌሊት 4 ሰዓት ነው የተመታባቸው ጸጥ አለ ይልማ መርዳሳ
ጸጥ። የሱዳን ሚዲያዎች ተመልከቷቸው። በሄደበት ሁሉ ሄዶ ይቀልቡታል፣ ከአየር ይቀልቡታል። እነሱ ብልጽግና ምንም አይሉ። ይህን እንደ መሸጋገሪያ ነው። ቀጥለን ተመልካቾች የሰሞነኛ አነጋጋሪዋ ሴትዮ የዚህ ሳምንት ተጽዕኖ ፈጣሪ የምትባለዋ ሜላትወርቅ ኃይሉ የምርጫ ቦርድ ማለት ሚደቅሳ የዘመኑ ሚደቅሳ ብርቱካን ሚደቅሳ ምን አለች? ሰሞኑ አነጋጋሪ ትናንት መግለጫ ላይ የሰጠችው አንደኛ በተለያዩ ቋንቋዎች 43 ነው 42 ፖለቲካ ፓርቲዎች እየተወዳደሩ ነው አለች። አሁን እንደ ኢዜማ ማለት ነው። ኢዜማ ፖለቲካ ፓርቲ ተቆጥሮ ነው። ኢዜማ ማለት ብልጽግና ምንም የለም፣ ግን 42 ይሄው ኮምፒቲቲቭ ነው። ይሄ ዲሞክራሲያዊ ነው። ፓርቲሲፔሽኑ የፖለቲካ ፓርቲ ፓርቲሲፔሽን በቦታው አለ፣ በልኩ የጎደለ ነገር የለም እያለች መናገሯ ነው። ሴቷ መስፍን አርአያ ነች ሜላት። ነገሮች ነገ ያው ሁኔታዎች ወደ ቦታቸው ሲመለሱ በህግ በኢትዮጵያውያን ከሚጠየቁ ባለስልጣናት አንደኛዋ እሷ ነች። አሁን ላይሰማት ይችላል፣ አይሰማትም። እነ ተስፋዬ ገብረ ኪዳን፣ እነ ተስፋዬ ወልደ ስላሴ፣ እነ ፍስሐ ደስታም we are doing the right thing ይሉ ነበር። ያኔ የደርግ ባሰራት አብዮት እያሉ ትክክለኛ ስራ እየሰራንን ብለው ያምኑ ነበር። መጨረሻ ላይ ፍርድ ቤት እስኪቀርቡ ድረስ አያውቁም ነበር። ጥፋት እያጠፉ እንዳለ አያውቁም ነበር። እሷም አሁን እያወቀች አይደላችሁ። መስፍን አርአያም አያውቅም፣ ጥፋት እያጠፋ እንደሆነ አያውቅም። እና ኢንትረስቲንግ ፓርቱ በትግርኛ በብዙ ቋንቋ ክርክር አከራክረናል። የኢትዮጵያ ህዝብ በሚገባው ቋንቋ ሎካላይዝ አድርገን በሚገባው ቋንቋ ክርክር አካሂደናል። ያላከራከር ነው በትግርኛ ቋንቋ ብቻ ነው አለች። ይህ ታደርጊዋለች። ትግርኛ ቋንቋ በጭ ጉራጌ ዞን ሄደች በትግርኛ ታከራክሪ፣ ወይ አማራ ክልል ጋር ሄደች ባህር ዳር አብን በትግርኛ ተከራከር አትዩ፣ ወይ ሙስጠፋ ዑመር ጅግጅጋ ሄደ በትግርኛ ተከራከረ። ትግርኛም እኮ በቃ ያስፈልጋል እኮ ብለሽ አታከራክሪ። ወይ ሽመልስ አብዲሳ ጨፌ ኦሮሚያ ላይ ሄደሽ አታከራክሪ። ከየት አምጥተሽ እንዲሁ እነ አረጋው በርሄ ደግሞ 2 ዓመት ይቃጠላል እኮ 2 ዓመት አልተወዳደረ አረጋው በርሄ በልዩ ሁኔታ በሚባል ችግር የለውም ይራዘምልሃል የሚል ያው ይራዘምለታል። ግን የሚያራዝም ህግ የላትም የኢትዮጵያ ህግ። በነገራችን ላይ እንደዚህ አይነት የና አረጋው በርሄ 2 ያልተሳተፈ ፖለቲካ ፓርቲ ይሰረዛል ይላል። 2 ተከታታይ ኮንሲኪዩቲቭ ኤሌክሽን ያልተሳተፈ ይሰረዛል ነው የሚለው። ላይክ ኦነግ ኦፌኮ ያው አማራጭ ስለሌለ እንዳንሰረዝ ብለው እንወዳደራለን ብለዋል። 1 2 ሰው 5 ሰው እንወክላለን ብለዋል። እንዳይሰረዙ በሚል ነው። አረጋው በርሄ ግን ትግራይ ስለሆነ መሄጃ የለውም፣ መግባት አይችልም እንኳን ሊወዳደር። ግን ፖለቲካ ፓርቲው ይሰረዛል ወይ ቢባል አይሰረዝም። በልዩ ሁኔታ ያንተ ችግር ይቀጥላል። ትግራዋይ እኮ በልዩ ሁኔታ ነው የሚታየው በኢትዮጵያ በዚህ ሰዓት ወደ ብልጽግና ከተጠጋ። ትግራይን የሚቃወም የሆነ አገነስ ትግራይ የሆነ ፕሮጀክት አለኝ ካለ ፕሮጀክት ፕሮፖዛል ይዞ ከመጣ ይጸድቅለታል ወዲያ፣ ችግር የለበትም። እና በትግርኛ ክርክር አላደረግንም አለች። ሌላ ደግሞ የተናገረችው ትግራይ ምርጫ አይደረግም አለች። ይሄ እንደዚህ አይነት ቋንቋ በዚህ ሰዓት ይነገራል? ትግራይ ስለ ምርጫ ይወራል በዚህ ሰዓት? ማን ነው እንደዚህ አድርገ ያለሽ? መጀመሪያውኑ ድሮ እኮ ነው፣ ኒውስ አይደለም እኮ። ትግራይ ምርጫ እናደርግም ማለት ኒውስ አይደለም እኮ ለኢትዮጵያውያን። ያልገባትም ማለት ነው የኢትዮጵያ ሰነ ልቦና አሁን ያለበት ሰነ ልቦና ለትግራዋይ አሁን ትግራይ ምርጫ አይካሄድም ዘንድሮ ብለሽ ታወሪያለሽ 4 ቀን በቀረው ጊዜ። ሌላ ደግሞ ኢንትረስቲንግ ደስ ያለኝ ነገር ፋኖ አለች። ፋኖ የአማራ ክልል መንገድ እንዲዘጋ መረጃ አልደረሰኝም፣ እንደሚዘጋ መረጃ አልደረሰኝም አለች ነው የሚለው። ሲቀጥፉ ነው ያገኘናቸው። አፋን ኦሮሞ የኦሮሞ ኮሚኒቲን ለማገልገል ነውና የኦሮሞ ህዝብን ይዋሻል። አውሮፓ ህብረት በይፋ አልሳተፍም ብሏል። ባለፈው ጊዜ ምናቀው ነው ያው የኢትዮጵያ ምርጫ አልታዘብም ብሏል። የኤሌክሽን ኦብዘርቨርስ ቲም አልክም ብሏል። እነሱ ቀጠፉ። የኢትዮጵያ ምርጫ ለመሳተፍ የመጡት ኬንያታ ነው። አፍሪካ ህብረት የኦባሳንጆ ይመጣ ነበር ድሮ። አሁን ችግር የለበት ኦባሳንጆ ኤክሰፕት ሳም ምናምን የሆነ ወጣ ገባ ነገር ካልሆነ በቃ አክሰፕታብል ነው። በአፍሪካ ምርጫ ስታንዳርድ አክሰፕታብል ነው። አሁን ዛሬ መግለጫ ሲሰጥ ነበር ኡሁሩ ኬንያታ። የሁላችን አገር ነች ኢትዮጵያ፣ የአፍሪካ ህብረት መቀመጫ ነች፣ አወር ብራዘርስ ኤንድ ሲስተርስ እያለ መግለጫ ሲሰጥ ነበር። አሄድ ኦፍ ዘ ኤሌክሽን ዛሬ ነው ትላንት አቀባበል ሲደረግለት። አብሮ የመጣ ማን ነው? ወርቅነህ ገበየሁ ነው። ኦፒዲዮ
የኦፒዲዮን ምርጫ ለመከታተል መጣ። ወርቅነህ ገበየሁ የሚያጸድቀው የኦፒዲዮ ምርጫ ነው የሚሆነው ማለት ነው። ዋጋ ያለው አደረክ ካላደረክ የኢትዮጵያ ውጤት የኢትዮጵያ ምርጫ ውጤት ይታወቃል። ምንድነው የማይታወቀው የተባለው? የኢትዮጵያ ዕጣ ፈንታ ከምርጫ በኋላ ያለው ዕጣ ፈንታ ምንድነው የሚሆነው ነው። አድርገው ቃለ መሃላ ፈጽም ጊዜ ካገኘ ማለት ነው። ጊዜ ካገኘ ምን እንደሚያስጨንቀው ብልጽግና እናውቀዋለን። አዲስ አበባ ያለው በየቦታው እናውቀዋለን። ሰፈሩ በሙሉ የጸጥታ ስጋቱ እናውቀዋለን። አንዳንዶቹ ደግሞ ዛሬ ከአንዳንድ ቦታ ላይ የደረሰ ነው። የሆነ ቦታዎች ሄደው ወደ መገናኛ ወደ ቦሌ አካባቢ የሆነ ሰዎች ይሄዳሉ። የመንግስት ባለስልጣናት ናቸው። አሁንም ልንገራቸው የመንግስት የደረሰባቸው ራሳቸው ታውቃላችሁ። ሄድና ሰኞ ቢዝነስ ተቋም እንዳትከፍት አሉት። የሬስቶራንት መጠጥ ቤት ስቶር ምናምን ያላቸው ሰዎች ናቸው። እንዳትከፍት ብሎ ትእዛዝ ሰጡ። የመንግስት ኦቶሪቲ ይዞ የመጣ ነው ይመስለው። ከዛ ደግሞ ሌሎች መጡና ሰኞ ማንም ተቋም የአገልግሎት መስጫ ተቋማት እንዳዘጉ የሚል ደግሞ መጣ። ከዛ ሄዶ እንደዚህ የሚሉ እኮ ሰዎች መጥተው ነበር ጠዋት ይሏል። ጠዋት እኮ እንደዚህ ብለው መጥተውኝ እንደዚህ ብለውኝ ሄዱ። እሺ ጌታዬ ብዬ ተቀበልኩ። ከዛ እነዛ ምን አሉት? አምጣ። ማን ነው እንደዛ ያለ? አምጣው። ጋማ። ይሄ ነው አዲስ አበባ እየሆነ ያለው። ባለስልጣናት ናቸው እንደዚህ የሚሉት። ደግሞ ባለስልጣናት እንደዚህ ያደርጋሉ። ሄዶ ደግሞ ከሰዓት ደግሞ ማንም እንዳይዘጋ ይላሉ። ጠዋት ዝጉ ይሏል፣ ከሰዓት እንዳይዘጋ። አሁን ትምህርት ቤት አዲስ አበባ ይዘጋል እየተባለ ነው። ሰኞ፣ ማክሰኞ፣ ሮብ ዝግ ነው እየተባለ ነው። ወላጆች እኔ ያሳሳትኳቸው አይደለም፣ ስህተት እንዳይሆን ምናልባትም ትምህርት መንገድ እንዲዘጋጋ ሊሆን ይችላል፣ ሴኩሪቲ ታይት ሊሆን ይችላል ምናምን ብሎ ሰግቶ ሊሆን ይችላል። መንግስት ሰግቶ ሊሆን ይችላል፣ ብልጽግና ፈርቶ ሊሆን ይችላል። ግን ዛሬ ኢንዲፔንደንትሊ ከአንዳንድ ሰዎች የሰማሁት ሰኞ፣ ማክሰኞ፣ ሮብ ትምህርት የለም ነው። እንደዛ ከሆነ ማረጋገጥ ትችላላችሁ። እኔ ግን የደረሰኝ እንደዛ ነው። ግን ይሄን ዋስትና የለውም። ይሄ ዝም ብሎ አንዱ ፋርሴ ብላ የሚያወራውም ሊሆን ይችላል። ኮንሲስተንሲ የለውም። እንደ ሀገርም እንዴት እንደሚያደርጉት በጣም የሚያሳዝነው። ኦቢኤን ለማንኛውም ኦቢኤን ኤዩ፣ አውሮፓ ህብረት፣ አፍሪካ ህብረትና ኢጋድ አዲስ አበባ ገቡ ኢሌክሽን ኦብዘርቭ ሊከታተለዋል። ኤዩ እንዳልመጣ በሙሉ ተዘግቧል። የኢትዮጵያ ሚዲያዎች በሙሉ ያውቃሉ። የኢትዮጵያ ባለስልጣናት ኦቢኤን ከየት አገኘው